ሰላም እንዴት አላችሁ? እንዴት ናችሁ? ሁሉ መልካም። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እናንተም የተባረካችሁ ሆኑ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታ ነው። አንድ አጠር ያለን ሀሳብ ላወራችሁ ነው። እውነትም ሆነ ሐሰት የሚስፋፋው በኢየሱስ ስም ነው በሚል ሀሳብ ነው የማወራችሁና እውነትም ሆነ ሐሰት ምን የሚለው የሚስፋፋው በኢየሱስ ስም ነው በሚል ነው። በሁለተኛ ጢሞቴዎስ 3 12ኛና 13ኛውን ክፍል እንደመነሻ እናደርግና አንዳንድ አጠር ያሉ ሀሳቦችን እንወያያለን። በዚያ ክፍል ላይ የምናገኘው ማለት ነው ምን የሚል መሰላችሁ? በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናሉ? ይሰደዳሉ። ክፉ ሰዎችና አታላዮች ግን እየሳቱና እያሳቱ በክፋት እየባሱ ይሄዳሉ የሚል ክፍል ነው። ጌታችን የተባረከ ይሁን። ያን ክፍል ነው እንግዲህ እንደመነሻ እናደርገውና አያችሁት፣ እውነትም ሆነ ሐሰት የሚስፋፋው በኢየሱስ ስም ነው። በእርግጥ ከእውነትም ይልቅ የኢየሱስን ስም ሐሰት ይጠቀመዋል። ሐሰት ወይም ሐሰተኞች እጅግ ይጠቀሙበታል። እጅግ ይጠቀሙበታል። ለዚያም ነው እዚያ ክፍል ላይ በእውነትም በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናሉ? ይሰደዳሉ። ክፉ ሰዎችና ምኖች? አታላዮች። አታላይ የሚለውን ነገር ምን አስገባው? ለምን ገባ? እንደገና እየሳቱና እያሳቱ የሚለው ለምን ገባ? ሐሰት፣ ማሳት፣ መሳት ለምን ገባ? አያችሁት? ሐሰት ምንጊዜም ከእውነት በቅርጽ አይለይም። ሁሉ ነገሩ ይመስላል ምንን? እውነትን። ሁሉ ነገሩ እውነትን ይመስላል። ሁሉ ነገሩ እውነትን ስለሚመስል ሰዎች ደግሞ ምን ይሆናሉ? ይስታሉ። በቀላሉ ማለት ነው። በቀላሉ ይስታሉ። አሳቾችም በቀላሉ ማሳት ይችላሉ። እና እዚያ ጋር አታላዮች ይችላል። ማታለል ማለት ምን ማለት ነው? በኢየሱስ ስም ሳይጠቀሙ ኢየሱስንም ሳያውቁ ነገር ግን ሰዎችን ለማታለል ሲባል የኢየሱስን ስም ይጠቀሙታል። ግን ምን ለማድረግ ነው? ለማታለል ሲሉ ነው የሚጠቀሙት። ለማታለል ሲሉ ነው የሚጠቀሙት። ሰውንም እግዚአብሔርንም አታልላለሁ ብለው ስላሰቡና ሲያስቡ ነው የሚጠቀሙት። ለዚህ እኮ ነው የማቴዎስ 7 ከ15ኛው ቁጥር ጀምሮ ያለውን ታሪክ ስትመለከቱት የሚነግረን ይሄንኑ ነው የሚነግረን። የበግ ለምድ ለብሰው ከሚመጡ ውስጣቸው ግን ነጣቂዎችና ተኩላዎች ከሆኑ ከሐሰተኛ ነቢያቶች ምን በሉ? ተጠንቀቁ ይላል። ከሐሰተኛ ነቢያቶች ተጠንቀቁ። አሁን ተመልከቱ፣ ነቢያት ናቸው ግን ሐሰተኛ ናቸው። ለምድ ለብሰዋል ግን ተኩላዎች ናቸው፣ ነጣቂዎች ናቸው። የለበሱት ግን የበግ ለምድ ነው። አያችሁት? ይህ ምን ነው? በኢየሱስ ስም ሐሰትን ለማራመድ ነው። ይህ ክፍል እያየ ነው ስንሄድ ሙሉ በሙሉ አሁንም ማወራችሁን ግልጽ ሐሰተኞች ሐሰታቸውን ሊያስፋፉ የሚችሉት በኢየሱስ ስም ነው። የሚጠሩትም የኢየሱስ ስም ነው። የሚጠቀሙትም የኢየሱስ ስም ነው። ኢየሱስ ስለተባለ ያለው ሁሉ በኢየሱስ ነው ማለት አይደለም። የኢየሱስ ሕይወት አለው ማለት አይደለም። ስላለ ይህ ክፍል እንግዲህ አይታችሁት ከሆነ ከእሾህ ወይን ከኩርንችትም በለስ አይለቀምም ይላል። ክፉ ዛፍ መልካም ፍሬ፣ መልካም ዛፍም ክፉ ፍሬ
ሊያፈራ እንዳይቻለው ከፍሬያቸው ታውቋቸዋላችሁ ይላል። ከፍሬያቸው ታውቋቸዋላችሁ። ግን በሐሳባቸው ግን ክፉ ፍሬ ነው የሚያፈሩት። ግን መልካም ዛፍ ለመምሰል ሞክረዋል፣ ግን እሾክ ናቸው። የሌለ ነገር እንዳለ አድርገው የሚያሳዩ ናቸው። እዚያው ይቀጥልና የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ መንግሥተ ሰማያት የሚገባ አይደለም አለ ኢየሱስ። ይኸው እዚያ ጋር ምን የሚለኝ ጌታ ሆይ ጌታ ሆይ። ዛሬ ሲኒ ሲጋጭ ጌታ ሆይ ሲኒ ሲጋጭ በኢየሱስ ስም የምንል ትውልዶች ነን። ገባችሁ? እንደዚያ የምንል ትውልዶች ነን አሁን ያለ ነው ማለት ነው። ለዚያ ነው የምንጠቀመው። ግን ጌታ ሆይ ጌታ ሆይ ማለት እንወዳለን። ጌታ ሆይ ጌታ ሆይ በአንድ ወቅት ምናልባት የተናገርኩ ይመስለኛል። መኪና ውስጥ እየሄድኩኝ ገና እንደተሳፈርን ወዲያው ደግሞ አንድ በእድሜ ከፍ ያለች ሴት ናት ገባችና እኔ አጠገብ ክፍት ወንበር ነበረ። እዚያ ለመቀመጥ ስትል መኪናው ሲንቀሳቀስ ልትወድቅ አለች። ጌታ ሆይ አለች። የትኛው ጌታ አልኳት። ከዚያ በቁጣ ነበረ። ኢየሱስ ነዋ አለችኝ። ኢየሱስ ነዋ አለችኝ እና ከዚያ ተቀመጠች። ከተቀመጠች በኋላ ክርስቲያን ነሽ እንዴ አልኳት። አዎ አለችኝ። ካለች በኋላ የት ነሽ ስላት እኔ የነበርኩባትን ከተማ ነው የጠራችልኝ እና እዚያ ጋር አማረ የሚባል ሰው ታውቂያለሽ ወይ አልኳት። ያን ጠማማ ሰውዬ ስሙን አትጥራብኝ አለችኝ። ታውቂዋለሽ ወይ አልኳት። አይ ክርስቲያኖች ሁሉ አይወዱትም፣ እሱን አትስሙት ነው፣ ከእሱ ጋር አትገናኙ ነው የሚባለው አለችኝ። ታዲያ ክርስቲያኖች ሁሉ ካልወደዱት እነሱ ናቸው የተሳሳቱት። ለምን? ክርስቲያን ይጠላል ወይ? ክርስቲያን የሚጠላ ከሆነ እንዴት ክርስቲያን ሆኑ? እሱ ደግሞ እየተጠላ ከሆነ እሱ እውነተኛ ነው። ምክንያቱም እነሱ ከጠሉትና ከገፉት ካሳደዱት እሱ ክርስቲያን ነው። እነሱ ክርስቲያን አይደሉም። በዚህ አይነት ነገሩማ ማለት ጀመረች። እናም ከዚያ በኋላ ያለውን ታሪክ ልተውላችሁ። አያችሁት? ጌታ ኢየሱስ ክርስቶስ ሲናገር ይህንን ሳልጨርሰው ሌላ ላስገባላችሁ። በዮሐንስ ወንጌል ምዕራፍ 16 ላይ አሁን ነገሩ ሳይሆን አስቀድሜ ሲሆን እንድታምኑት፣ እንድታውቁት፣ እንድትረዱት አስቀድሜ እነግራችኋለሁ። ከምኵራቸው ያወጧችኋል፣ ያሳድዷችሁማል። እንደው አላቸው በዚያን ጊዜ እናንተን የሚገድል ሰው እግዚአብሔርን የሚያገለግል የሚመስልበት ጊዜ ይመጣል አለ። ግን ማንን የሚገድል? እናንተን የሚገድል። ግን በምን ስም? በክርስትና ስም ወይም በኢየሱስ ስም እናንተን የሚገድል እናንተን የሚገድል። ዛሬ ጥሩ ጥሩ ክርስቲያን አለ በምድራችን አይደል እንዴ? ጥሩ የዚህ አይነት ለዚህ ምሳሌ የሆነ ማለት ነው። ጥሩ ስላችሁ ምናልባት እንድትረዱልኝ፣ ለዚህ ምሳሌ የሆነ ለዚህ ምሳሌ ብቁ የሆነ አሁን ለምለው ምሳሌ በጣም ብቁ የሆነ ሞልቷል። እናም አንድ ወቅት ደግሞ የተባለው ልንገራችሁ። ይህንን አማራ የሚባል ሰው ምክንያቱም ሙሴ አለ፣ እኛ እኮ መጽሐፍ ቅዱስ ይደግፈናል። ሙሴ እኮ ግብፃዊውን ገሎ በአሸዋ ውስጥ ቀብሮታል። እኛም ይህን ሰውዬ ገለን አሸዋ ውስጥ መጨመር አለብን አለ። ተመልከቱት። ለምንድን ነው ይህን ያለው? ለምን ይህን ያለ? እንዲህስ የሚያስብለን ለምንድን ነው? ለመግደል፣ ለማጥፋት፣ ለመጉዳት የኢየሱስን ስም መጠቀም ለምን አስፈለገ? እና እናንተን የሚገድል እግዚአብሔርን የሚያገለግል የሚመስልበት ዘመን ይመጣል። ግን ማንን? እናንተን። እነሱና እናንተ ይላል ኢየሱስ። ሁለት ነው። እነሱ፣ እናንተ። አያችሁ? እናንተ በኢየሱስ ስም በትክክል የሚያምኑ በእውነት የሚያምኑ በኢየሱስ ስም የሚሰደዱ ስለ ስሙም ደግሞ በሁሉ ዘንድ የሚጠሉ እነዚህን ነው እናንተ የሚላቸው። እነሱ የሚላቸው ደግሞ እነዚህ በስሜ ይመጣሉ ወይም በስሜ የሚመጡ ሐሰተኛ አስተማሪዎች ተጠንቀቁ፣ ነቢያት ተጠንቀቁ የተባለላቸው ናቸው። እነሱ ይላቸዋል እነዚያን። ነገር ግን እውነተኞችን ግን እናንተ ይላቸዋል። ሐሰተኞችን ግን እነሱ ነው የሚለው። ይሄ በማቴዎስ 10 በማቴዎስ 24 እንደገናም በማርቆስ 13 በሉቃስ 23 ማየት እንችላለን።
በግልጽ ተቀምጧል፣ ግልጽ ሆኖ ማለት ነው። ወደ ማቴዎስ 15 ለማለሳችሁ ማነው ወደ ማቴዎስ 7 ወደዚያ ስንመለስ ጌታ ሆይ ጌታ ሆይ የሚለኝ መንግሥተ ሰማያት አይገባም ይልና አሁንም ጌታ ሆይ ነው ይዩት ይል በኢየሱስ ስም ሐሰት ሲስፋፋ ይቀጥልና ጌታ ሆይ በስምህ አጋንንት አላወጣንምን? ጌታ ሆይ በስምህ ትንቢት አልተናገርንምን? ጌታ ሆይ በስምህስ ተአምራት አላደረግንምን? ይሉኛል። ልብ በሉ። በምንህ? በስምህ። ደግሞስ ጌታ ሆይ ነው የሚሉት እኮ ጌታ ሆይ በስምህ እንዲህ አላደረግንምን? ይሉኛል። እኔ ግን እላቸዋለሁ እናንተ አመፀኞች ከእኔ ራቁ፣ ከቶ አላወቅኳችሁም። ስለዚህ ምን በሉ? ከእኔ ራቁ ብዬ እመሰክርባቸዋለሁ። በማን? በእነሱ እነሱና እናንተ። በኢየሱስ አነጋገር፣ በኢየሱስ አጠራር፣ በኢየሱስ አባባል እነርሱ፣ እናንተ ሊገናኝ የማይችል ነው። እነርሱ፣ እናንተ አይገናኝም። ነገር ግን ሁለቱም አለ። ሁለቱም አንድ ስም ነው የሚጠራው። አያችሁት? ጌታ ሆይ ጌታ ሆይ የሚል ነው። በስሙ ብዙ ነገር የሚናገር ነው። ነገር ግን ሐሰተኛ ነው። ሐሰተኞች ናቸው እና ስለ ስሙ የሚሳደዱ አሉ። እንደገናም ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ። እነማን? እናንተ። እነዚያ ደግሞ በስሜ ይመጣሉ። የትኛውም ነገር አሁን እየተደረገ ያለው ክፉ ነገር አብዛኛው ማለት ነው በከሃዲዎች አይደለም፣ በሐሰተኞች ነው። አብዛኛው ክፉ ነገር እየተከናወነ ያለው በከሃዲዎች ሳይሆን በሐሰተኞች ነው። ከሃዲዎች ብዙ አስቸጋሪ አይደሉም። ነገር ግን ከሃዲዎችን ሐሰተኞች ይጠቀሙባቸዋል። ምክንያቱም እነዚህ ሐሰተኛ በሚመጡ ሰዓት ብዙዎችን ምን ያደርጋሉ ይላል? ያስታሉ ይላል። እና ወንድም በወንድሙ ላይ፣ አባት በልጁ ላይ፣ ልጆችም በወላጆቻቸው ላይ እንዲነሱ ያደርጋሉ። እነማን ናቸው እነዚህ? ሐሰተኞችና እውነተኞችን ያዋቸው። ወንድም በወንድሙ ላይ ለምን ይነሳል? ወንድም በወንድሙ ላይ ለምን ተነሳ? አንዱ ሐሰተኛ ነው፣ ሌላኛው ደግሞ እውነተኛ ነው። ስለዚህ ሐሰተኛው በእውነተኛው ላይ ይነሳበታል። ምን ሊለው? ሊገለው። አባት በልጁ ላይ እያየን ነው። ዛሬም እናያለን፣ እንመለከታለን። አባት በማን ላይ? በልጁ ላይ። ለምን? ሊገለው። ስለዚህ አባት ምንድን ነው? ሐሰተኛ ነው፣ ግን በኢየሱስ ስም ነው። ልጁ ደግሞ እውነተኛ ነው። ለምን? ሟች ነውና። ምንጊዜም ገዳዮች ሐሰተኞች ናቸው። መጽሐፍ ቅዱሳችንን በደንብ ማየት ነው። ሐሰተኞች እነሱ በቀጥታ ባይገሉም ለገዳይ አሳልፈው ይሰጣሉ። ቢሆንላቸው ሰምሶንን አሳልፈው የሰጡት የገዛ ቤተሰቦቹ ናቸው፣ ዘመዶቹ ናቸው አይደል እንዴ? አሳልፈው የሰጡት መጥምቁ ዮሐንስን አሳልፈው የሰጡት እነሱ ናቸው። ይቀጥላል። ሌሎችም ነቢያትን፣ ከዚያ በኋላም ሐዋርያትን አሳልፈው የሰጡ ለምን? አይሁድን ለማስደሰት ሲባል ነበር ሐዋርያት የሚገደሉት፣ ሐዋርያት የሚሳደዱት በነገስታቶች። ኢየሱስ አልፎ የተሰጠው በሐሰተኞች ለከሃዲዎች ነው። አልፎ የተሰጠው በሐሰተኞች ለከሃዲዎች ነው። ሐሰተኞች ሁልጊዜ እውነተኞችን ለማጥፋት ከሃዲዎችን ይጠቀማሉ። ዛሬ ለምሳሌ ተመልከቱት። በየአካባቢው ፕሮግራም ልታደርጉ ወይም ልትጸልዩ ወይም ሰብሰብ ብላችሁ ልትወያዩ ብትሉ እነማን ናቸው በዚህ ስም የሚጠቀሙ ሰዎች? ይሄዱና ለመንግስት ምን ይላሉ መሰላችሁ? በአካባቢው ለሚገኘው ማለት ነው። ያው እንዲህ የሚሰበሰቡ ሰዎች አሉ። ለምን እንደሚሰበሰቡ አይታወቅም። እነዚህን ሰዎች እንሰጋቸዋለን ይላሉ።
እንሰጋችኋለን፣ ያሰጋሉ ይላሉ። ከዚያ በኋላ መንግስት ደግሞ የተባለው ወይም በአካባቢው ያለው አመራር ወይም አስተዳዳሪ ግድግ ይላል። ምንድን ነው እናንተ ይላል። ከዚያ ይቀጥልና ፈቃድ አላችሁ ወይ ይባላል። ወገኖቼ መንግስት እኔ ካልፈቀድኩላችሁ ነው የሚለው። ነገር ግን ጸሎት በመንግስት ፈቃድ አይደለም እኮ። ጸሎት የእግዚአብሔር ፈቃድ ነው። እውነትን መነጋገርና መወያየት እኮ የእግዚአብሔር ፈቃድ ነው። መንግስትን አስፈቅዶ አልነበረም። ነገር ግን ሐሰተኞች ለካህዲዎች አሳልፈው ይሰጡናል። በዚህ ሰበብ ነው። ምን የላቸውም፣ ፈቃድ የላቸውም። እኛ ምን አለን? ፈቃድ አለን። ግን ምን ለማስፋፋት? ሐሰትን ለማስፋፋት ፈቃድ አላቸው። ግን ፈቃድ የሰጣቸው እግዚአብሔር ሳይሆን መንግስት ነው። እግዚአብሔር ሳይሆን ሰው ነው የሰጣቸው። በዚያ ይመኩብሃል፣ በዚያ ይመኩብሃል። ዛሬ የደረሰው እዚህ ጋ ነው። ገባችሁ የምለው ነገር? ዛሬ እዚህ ላይ ነው ያለ ነው። ጥንትም የነበረው ይሄ ነው። በእውነትም በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ እነርሱ ምን ይሆናሉ? ይሰደዳሉ። መቃብር እስከሚከለከሉ ድረስ እግዚአብሔር በፈጠራት ምድር መኖር ብቻ አይደለም መቀበር ይከለከላሉ፣ እየተከለከሉም ነው። ጉድ እኮ ነው። መቼም ምድር ስትፈጠር ማንም አልነበረም። ዛሬ ግን ባለቤቱ እኔ ነኝ ይልሃል። እንዴ ማለት አንድ ሲኒ አፈር ያቀበለ የለም እኮ፣ ወይ በአንድ በኩል እኮ የደገፈለት የለም። ማንም አልነበረም። የተገኘው ከአፈር ነው። እና ወዳጅ ለምን ይሆን? ሐሰተኞች እጅግ እጅግ ክፉ ናቸው። ከከሃዲዎች ይልቅ ሐሰተኞች እጅግ ክፉ ናቸው። ሐሰተኞች ጨካኞች ናቸው። ስለዚህ ማንን ይጠቀማሉ ነው የምላችሁ? ከሃዲዎችን፣ በእምነት መስመር የሌሉትን። ገብቶሃል? ማመንንም አለማመንንም የማያስቡ ነገር ግን የራሳቸውን ስራ የሚሰሩ አሉ። የምድሩን መንግስት የሚሰሩ አሉ፣ የሚያገለግሉ አሉ። ለእነሱ አሳልፈው ይሰጡታል ማለት ነው። እነማን ናቸው እነሱ? ማቴዎስ 24ቱን ካያችሁት እርስ በርሳቸው አልፈው ይሰጣጣሉ ይላል። እርስ በርሳቸው አልፈው ይሰጣጣሉ። አሳልፈው የሚሰጡት ግን ለሰው መንግስት ነው፣ ለሰው ፍርድ ነው። አሳልፈው የሚሰጡት ለሰው ፍርድ ነው። አንዱ ከሳሽ ሌላኛው ምስክር ሆነው አሳልፈው ይሰጡሃል። ሁለቱም ግን ሐሰተኞች ናቸው። ከሳሹም ሐሰተኛ ነው፣ ምስክሩም ሐሰተኛ ነው። ግን አሳልፈው የሚሰጡህ ለሰው መንግስት፣ ለሰው ስርዓት አሳልፈው ይሰጡሃል። ግን በማን ስም? በእግዚአብሔር ስም ወይም በኢየሱስ ስም ሲደረግ የኖረው ይሄ ነው። አሁንም እየተደረገ ያለ እሱ ነው። ስለዚህ ኢየሱስ የሚለው ጌታ የሚለው ሁሉ ክርስቲያን ነው ወይም በክርስቶስ ነው ማለት አይደለም። ጭምብል ነው፣ ለምድ ነው። በምኑ ታውቀዋለህ? ባኗኗሩ ታውቀዋለህ። በጭካኔው ታውቀዋለህ። በጭካኔው ጨካኝ ነው። ሐሰተኛ በጣም ጨካኝ ነው። በጣም የመጨረሻ ጨካኝ ነው። ሐሰተኞች ጨካኞች ናቸው። ስለዚህ በኢየሱስ ስም ያሉ ልጆቻቸውን በኢየሱስ ስም ነው የሚሉ ሰዎች ናቸው ልጆቻቸውን ከቤታቸው የሚያባረሩት፣ የሚያስወጡት። ግን በኢየሱስ ስም ነው የሚሉህ። እንደገና እኔ የምቀመጥበት እኔ የማመልክበት ካላመለክ የሚሉ ናቸው። እኔ የምሰበሰብበት ጋር ካልተሰበሰብክ፣ የሚያስተምር ከሆነ አላስተምርህም፣ ቤት ሰጥቶ ከሆነ ቤቴን አንጣ፣ ሌላም ነገር ሰጥቶ ከሆነ የሰጠውህን አንጣ ይላል አይደል? እውነትም ሐሰትም የሚስፋፉት በኢየሱስ ስም ነው። መለየት ግን ያስፈልጋል። ለይቶ ማወቅ ግን እጅግ እጅግ ያስፈልጋል። ገብቷችኋል እያልኩ ያለሁት አይደል? አዎ፣ ሐሰተኞች፣ አታላዮች፣ ሐሰተኞች እያሳቱ በክፋት እየባሱ ይሄዳሉ እንጂ እየተሻለ አይሄድም።
እየባሰ ነው የሚሄደው። ለምታየው እጅግ እጅግ ጭካኔ በኢየሱስ ስም ጭካኔ ስራውን እያከናወነ ያለው በኢየሱስ ስም ነው። ክፋት ስራውን እያከናወነ ያለው በኢየሱስ ስም ነው። በኢየሱስ ስም ካላለ ብዙዎችን ወገኖቼ እንዲህ አይነቱን ቀንና ጊዜ እግዚአብሔር ግን ያሳጥረዋል። ይህንን የጭካኔ ጊዜ ያሳጥረዋል። ለምሳሌ ጭካኔው የሐሰተኞች ጭካኔ አንተን እንዳያሸንፍህ አንተን ወይ ወደ ራሱ ይወስዳል ወይ ደግሞ ጌታ እርሱ መጥቶ ይገላግልሃል። ስለዚህ ቀኖቹን ስለ አንተ ያሳጥራል። ማን? እግዚአብሔር። አንተ ግን ጽና እንጂ ስለ አንተ ያሳጥራቸዋል። ወይ አንተን ይወስድሃል ወይም እሱ ይመጣልሃል። ምንም ችግር የለውም። እሱም መጣ አንተም ሄድክ፣ እኔም ሄድኩ እሱም መጣ፣ ልዩነት የለውም። ዋናው ነገር ጌታን በግልጥ መገናኘት ነው። ጌታን በግልጥ ማየት ነው። ተፈላጊው ነገር እሱ ነው። በመሄድም ሆነ በመምጣት ምንም ችግር የለውም። ስለዚህ የሐሰተኞች ጭካኔ እንደ ጭካኔያቸው ቢሆን ኖሮ ማለት ነው እንደ ጭካኔያቸው ቢሆን ኖሮ ገብቶሃል፣ ስጋ የለበሰ ሁሉ ባልዳነ ነበረ። ነገር ግን ከነሱ ጭካኔ በላይ ግን የእግዚአብሔር ጥበብ እጅግ ትበልጣለችና ምን ይላሉ? ይድናሉ። ምን ይሆናሉ? ይድናሉ። ስጋ የለበሱ ይድናሉ። ስለዚህ ወዳጆቼ ሁለቱም የሚስፋፋው እኮ በኢየሱስ ስም ነው አይደል? በኢየሱስ ስም ነው። የኢየሱስ ስም ማለታችሁን አትዩት። በክርስቶስ መሆናችሁን ግን በኢየሱስ መሆናችሁን ግን እወቁ። በኢየሱስ ሆኖ ደግሞ መጥላት አይቻልም፣ ማጠላላትም አይቻልም፣ ማሳደድ አይቻልም። ኢየሱስ አያሳድድም። በኢየሱስ የመሆንህ ማረጋገጫ እኮ ትልቁ መታወቂያ እኮ መሰደድህ ነው። ስለ ክርስቶስ መነቀፍህ ነው። ስለ ክርስቶስ መነቀፍን መረጥ እኮ ነው። እና ስለ ክርስቶስ መነቀፍ በክርስቶስ ኢየሱስ ስም የመኖርህ ማረጋገጫ ነው። መንቀፍ አይደለም እኮ፣ ማሳደድ አይደለም እኮ፣ መክሰስ አይደለም እኮ፣ በሐሰት መመስከር አይደለም እኮ። የኢየሱስን ስም እየጠሩ እያየን አይደል እንዴ? በፍርድ ቤት አካባቢ አልሰማችሁም እንዴ? በየሶሻል ሚዲያው ማፈሪያ እኮ ነን። መድረክ ላይ ሲደነፉ የነበሩ ሰዎች ተከሰው ገንዘቤን ወስዷል፣ ገንዘቤን ወስዳለች ወዘተ እየተባሉ አንዱ ከሳሽ አንዱ ተከሳሹ ነው። እያየናቸው አይደል እንዴ? አይደል? ግን በኢየሱስ ስም ይሏቸዋል። ጌታ ሆይ ስሉ ትሰማላችሁ። ምን ጌታ ሆይ? ይቻላል እኮ ጌታ ሆይ ማለት ማንም አይከለክልም፣ ጌታም አይከለክልም። አትበል አይልህም። የበግ ለምድ ሐሰተኛ፣ ይኸው ሐሰተኛ። እውነተኞች አሉ ደግሞ ሐሰተኞች አሉ። ቀጥሎ ደግሞ ከሃዲዎች ወይም ደግሞ ደንታቢሶች አሉ። እውነትንም ሐሰትንም ብትላቸው ምንም የማይመስላቸው አሉ። እነዚህ በሰው ስርዓት የሚተዳደሩ በሰው ስርዓት በሰው ሕግ የሚኖሩ ናቸው እነሱ። እነዚህ ግን እውነተኞች በእግዚአብሔር ሕግ በእግዚአብሔር ስርዓት ይኖራሉ። ሐሰተኞች ግን በእግዚአብሔር ሕግና ስርዓት የሚኖሩ መስለው ነገር ግን ጥቅማቸውን የሚያሳድዱ ክብራቸውን የሚወዱ እነርሱ ናቸው። ይኸው የራሳቸውን የሚወዱ የክርስቶስን የማይፈልጉ እነዚህ ሐሰተኞች ናቸው። በስሙ ግን ይነግዳሉ፣ በስሙ ግን ያታልላሉ። ስለዚህ ነው ሁለቱም የሚስፋፋው በኢየሱስ ስም ነው ያልኳችሁ። ሁለቱም እየተስፋፋ ያለው በኢየሱስ ስም ነው። ይልቁንም እውነት አይደለም እየተስፋፋ ያለው፣ እውነትማ ተገድቧል። በምን? በሐሰተኞች። ሐሰተኞች እኮ ዘጋግተውታል ዙሪያውን። ጌታ ኢየሱስ ምን አለ? እናንተ የእውቀትን በር ይዛችሁ አትገቡ አታስገቡ አለ። እነማንን ነው? ሐሰተኞችን አይደል እንዴ? ሐሰተኞችን እኮ ነው። የእውነትን በር ይዛችሁ አትገቡ አታስገቡ አላቸው።
አትገቡ፣ አታስገቡ። ዛሬ እኮ እጅግ እየተስፋፋ ነው ያለው የሐሰተኞች ትምህርት፣ የሐሰተኞች ስርዓት፣ የሐሰተኞች የኑሮ ዘይቤ እየተስፋፋ ነው ያለው። ታዲያ ምንድን ነው እንደዚህ በታት ነው ያስቀመጠው? ስለዚህ አንተ ወዳጅ በኢየሱስ ስም ማለትህ ወይም ጌታ ሆይ ማለትህን አትይ። ልታይ የሚገባህ ማለት ነው ስለ ኢየሱስ ስም ተጠልተሃል ወይ? ስለዚህ ስምስ ተሰደሃል ወይ? ስለዚህ ስምስ ተገፍተሃል ወይ? ወይስ በዚህ ስም ትገፋለህ ሆይ? በዚህ ስም ታሳድዳለህ ሆይ? ዛሬ በዚህ ስም የሚያሳድዱ እጅግ እጅግ ትዕቢት የተሞሉ ብዙ ናቸው። በቅርብ ትሰሙ ነበረ በአንድ ሰውና ካውንስል በሚባለው መካከል የነበረውን ንትርክ ታዩት ነበረ። ሁለቱም ጋር ግን የሚነበበው ምንድን ነው? እውነት አይደለም። እነዚያ ካላሳደድን ነው። ይህኛው ደግሞ እኔ አልሰደደም ይልቁንም እናንተን አሳድዳለሁ እንጂ ነው የሚለው። ምንድን ነው እያታገላቸው ያለው? ሁለቱም ሐሰተኞች ናቸው። እኔ የበልጥ ነው። ውድድር ነው። ለምን ማርሽ ባንድ አስፈለገ? ማርሽ ባንድ አይደለም ገና መድፍ አስተኩሳለሁ አለ። በጣም የሚገርም ነው። እንዲህ አይነት እውነት ያለ ሊመስላችሁ ይችላል፣ ሊመስል ይችላል። ሁለቱም ወገን እኔ አንዱ ጋር አይደለም ያልኳችሁ፣ ሁለቱም ወገን እኔ የበልጥ ነው። ሐሰት ሲወዳደር ነው ያየሁት። ሐሰት እኔ ቀድም ሲል ነው ያየሁት። ሐሰት እኔ ገዛ ሲል ነው ያየሁት እንጂ እውነትና ሐሰት ሲጋጩ አላየሁም። አዎ እውነት ቢኖርማ እውነት ይሰደዳል እንጂ በፍጹም አይከራከርም። እውነት አይከራከርም። ኢየሱስ እኮ ነው አንተ የአይሁድ ንጉሥን አንተ አልህ። ይህን የምትለውን አንተ ነህ ያልከው። በቃ እሺ፣ ላስርህ፣ ልፈታህ ስልጣን አለኝ። ለምንድን ነው የማትናገረው? ይህችን ስልጣን የሰጠህ አባቴ ነው። በቃ እንቀጫል። ነገር ግን እኮ ላስርህና ልፈታህ እያለው ነው። ከሞት እንድትድን ከፈለግክ እያለው ነው አይደል? ይህችን ስልጣን የሰጠህ ማን ነው? አባቴ ነው። እንቅጩን እንዴ! ታዲያ አንተ ንጉሥ ነህ? እንደዚያ ከሆነ አይ እኔ ለእውነት ልመሰክር ተወልጃለሁ። እውነት ምንድን ነው? ቻው አለው ኢየሱስ። ቻው፣ በቃ ቻው፣ ተለያየን፣ አልተገናኘንም፣ አንገናኝም አለው አይደል እንዴ? እኔ ለእውነት ልመሰክር ተወልጃለሁ ሲለው እውነት ምንድን ነው? አሳልፈው የሰጡት ግን እነማን ናቸው? ሐሰተኞች ናቸው። ይሄ ግን እውነት የሚባል ነገር አያውቅም። ሐሰት የሚባልም እውነትና ሐሰትን ምንም ጉዳዩ አይደለም። ስለሱ የቄሳርን ስርዓት ማስፈጸም ብቻ ነው የጲላጦስ ወግ፣ ልምድ፣ ተልእኮ። ስለዚህ ከሃዲ ነው የምንላቸው እነዚያንና ደንታቢሶች ናቸው። ስለዚህ በየትኛው ነው ትግሉን ተመልከተው። ትግሉ ምን ከምን ካልበለጥኩ ነው፣ ካልገዛውህ ነው። ስለዚህ የተሸነፈ የለም። ለምን? ያም ካላሸነፍኩ ከዚያ በኋላ ሁለቱም ተሸንፈው ለየብቻ ይኖራሉ። ሁለቱም ተሸንፈው ይለያያሉ። ስለዚህ ይኸውልህ አየሁት። አሁን የነገርኩህ ምሳሌ ሁለቱም ጋር እውነት አለ እንዴ? የለም። እነዚያም ስልጣናችንን፣ ይሄም ስልጣኑ የኔ ነው። ገና በአውሮፕላን በሄሊኮፕተር እሄዳለሁ፣ በጀት እሄዳለሁ። በኢየሱስ ክርስቶስ ግን በኢየሱስ ስም ነው። ታምራት እኮ ልናደርግ እንችላለን፣ ችግር የለውም። አጋንንትን አወጣን እኮ ልንል እንችላለን፣ ግን አጋንንት አውጥተን አይደለም፣ እየተጫጫህን ነው። ታምራት እኮ አለ፣ ትንቢት እኮ አለ። የለም አላለም። በምን? በኢየሱስ ስም። ነገር ግን ኢየሱስ የማያውቀው
ነቢዩንም ትንቢቱንም ኢየሱስ አያውቀውም። ታምራቱንም አድራጊውንም ኢየሱስ አያውቅም አይደል? እንደገናም ስለወጣውም አጋንንቱንም ስላወጣው ሰው ኢየሱስ የሚያውቀው ነገር የለም። ከቶ አላወቅኳችሁም። ግን እነሱ ይላሉ፣ አወጣን ይላሉ፣ ተአምራት አደረግን ይላሉ። በማን ስም? በምን ኃይል? በምን ኃይል? አይሁድ አንድ ትልቅ ጥያቄ ጠይቀዋል ሐዋርያትን። እናንተ አሉ ይህንን የምታደርጉትን ነገር እያደረጋችሁ ያላችሁት በማን ስም ወይስ በምን ኃይል ነው አሉ። እነሱ ኢየሱስ የሚባል አያውቁም፣ ኢየሱስ የሚባል አይቀበሉም። የተደረገው ግን በኢየሱስ ስም እንደሆነ ያውቃሉ። ዳግመኛ በዚህ ስም አታስተምሩ ሁሉ እያሉ ነው። ቀጥለው ግን የጠየቁት ይህን ጥያቄ ነው። እንዲህ አይነቱን አስደናቂ ነገር ያደረጋችሁት ነገሮች እኮ አስደናቂ ነገሮች እኮ አስገራሚ ታምራቶች እኮ ይከናወናሉ። ግን በማን ስምና በምን ኃይል ነው የሚለው እኮ ወሳኝና ደስ የሚያሰኝ አጠያየቅ ነው የጠየቁት። መልሱን የመቀበል አቅም ባይኖራቸውም ነገር ግን እዚያው ቀጥሎ ተነግሯቸዋል። እናንተ ሰቅላችሁ የገደላችሁትን እግዚአብሔር አስነሳው፣ በእርሱ ስም በኩል ይሄ ፍጹም ጤና አገኘ ነው። አለቀ። መልሱ ይሄ ነው። መዳን ሌላ በማንም የለም፣ እንድንበት ዘንድ የሚገባን ከሰማይ በታች የተሰጠ ሌላ ስም የለም፣ እርሱም ኢየሱስ ነው አሏቸው። ስም ከፈለጋችሁ ይሄ ነው። ግን ምንን ተሞልቶ? መንፈስ ቅዱስን ተሞልቶ። ኃይሉ ደግሞ ይሄ ነው አላቸው። ኃይሉ መንፈስ ቅዱስ ነው፣ ስሙ ኢየሱስ ነው አላቸው። ጴጥሮስ ማለት ነው። ጥያቄያቸውም ጥሩ ነው፣ መልሱም ጥሩ ነው። ግን አይቀበሉትም። ምኖች ናቸውና? ሐሰተኞች ናቸውና፣ ራስ ወዳዶች ናቸውና። አየኸው፣ በእግዚአብሔር ስም ራሳቸውን ማክበር ይፈልጋሉና ከእግዚአብሔር ክብር ይልቅ እርስ በርሳቸው ይከባበራሉና አንዱ ከእግዚአብሔር የሆነውን ክብር አይፈልጉምና። ስለዚህ አንተ ወዳጄ ኢየሱስ ኢየሱስ ብትል ምንም አይጠቅምም። ጌታዊ ጌታዊ ብትል ምንም አይጠቅምም። በእርሱ ትኖራለህ ወይ? የምትኖረው በእርሱ ነው ወይ? ስለ እርሱስ ተሰደሃል ወይ? ስለ እርሱስ ተጠልተሃል ወይ? ምልክት እኮ ነው ይሄ። ምልክት እኮ ነው። በአንድስ እንኳን በተቃዋሚዎች አትደንግጡ፣ ለእነሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ተሰጥቷችኋል፣ በክርስቶስ ኢየሱስ ልታምኑ እንጂ በኢየሱስ ክርስቶስ መከራ ልትቀበሉ እንጂ ልታምኑ ብቻ አልተጠራችሁም። አያችሁት? ልናምን ብቻ አይደለም ኢየሱስ፣ ልንድንበት ብቻ አይደለም፣ መከራም ልንቀበልበት ነው ኢየሱስን። ስለዚህ መከራው ደግሞ ለእኛ የመዳን ምልክት ነው። ተቃውሞ የመዳን ምልክት ነው። አንድስ እንኳን በተቃዋሚዎች አትደንግጡ፣ ለእነሱ የጥፋት ለእናንተ ግን የመዳን ምልክት ነው ይለናል። ስለዚህ ሐሰት እውነት የሚስፋፋው በኢየሱስ ስም ነው። ይልቁንም ሐሰት እየተስፋፋ ያለው እውነተኛ የሆንክ አይምሰልህ። ኢየሱስ ስላልክ፣ ጌታ ሆይ ስላልክ እያሳደድክ እዚያ ሄደ እዚህ መጣ እያልክ እንዲህ ስል ሰማሁት እንዲያ ስል ሰማሁት እያልክ መምከር አትችልም፣ መገሰጽም አትችልም፣ ማስተማርም አትችልም። ለምን? አንተ ሐሰተኛ ነህና። ተግሳጽህ አይመልስ፣ ትምህርትህ አይመልስ፣ ገብቶሃል? ምክርህ አይመልስ። ለምን? ሐሰት ነውና። ስለዚህ ምን ታደርጋለህ? በተቃውሞ ትነሳለህ፣ በማሳደድ ትነሳለህ፣ ቀስትን ይዘህ ትነሳለህ። ምን እያደረጋችሁ እንዳላችሁ አስቡ። ባለንበት ዙሪያችንን ያላችሁት ሁሉ እየሰራችሁ ያሉትን ተመልከቱት። ምንድን ነው እየሰራችሁ ያላችሁት? የማታውቁትን ነገር ነው የምታወሩት። ያላያችሁትን ነገር ነው የምታወሩት። ብቻ ለማጥፋት ትፈልጋላችሁ። ነገር ግን የማንን? የጌታን የኢየሱስ ስም ቢሆንላችሁ እውነትን ልታጠፉ ትታገላላችሁ። እውነት የሚጠፋ አይደለም፣ ግን እናንተ ትጠፋላችሁ። እስከ ጊዜው ድረስ ግን ቀጥሉ። ዙሪያውን ያላችሁት እናንተ ምን እያደረጋችሁ ነው? ነገር ግን እኮ ተሰብስባችሁ በየጊዜው በየቀኑ በፈለጋችሁት እናንተ በወሰናችሁት ቀን ተሰብስባችሁ እኮ ኢየሱስ ጌታ ሆይ ወዘተ ትላላችሁ እኮ። ነገር ግን ከዚያ ወጥታችሁ ደግሞ ወንድሞቻችሁን ሰዎችን ታሳድዳላችሁ። እያሳደዳችሁ ደግሞ ገብታችሁ ጌታ ሆይ ትላላችሁ። ይሄ የሚገርም ነው።
ከእነዚህ ተጠንቀቁ ነው ያለው ኢየሱስ። እነዚህ ክፉዎች ናቸው፣ አሳልፈው ይሰጧችኋል እኮ ነው ያለው። ምን ብለው አሳልፈው? እነዚያ ስለ እምነት ስለ ሃይማኖት ለማይገባቸው ሰዎች አሳልፈው ይሰጧችኋል። ሐሰተኛ ምስክርም መስክሮ እነሱ ሰቅለው ይገላሉ። ኢየሱስ ለጲላጦስ አልፎ ተሰጠ። የመሰከሩት ግን ሐሰተኞች ናቸው፣ ምናምንቴዎች ናቸው። እስጢፋኖስ አልፎ ሲሰጥና ሲወገር የመሰከሩት ምናምንቴዎች ናቸው፣ ሐሰተኞች ናቸው። ገብቷችኋል አይደል? ስለዚህ ለምንድን ነው ሐሰት ሁልጊዜ አንዱን ከአንዱ ጋር አብሮ መኖር አያስችልም። ስለዚህ ማናችሁም አብራችሁ አትኖሩም፣ ልትኖሩም አትችሉም፣ ህብረትም የላችሁም፣ አንድነትም የላችሁም። ነገር ግን ለክፋት ሲባል ግን ትሰበሰባላችሁ፣ ትስማማላችሁ። ለበጎ ነገር ግን አትችሉም፣ ለህይወት አትችሉም። ስለዚህ እላለሁ ሐሰትም እውነትም እየተስፋፋ ያለው በኢየሱስ ስም ነው። ይልቁንም ሐሰትን እያስፋፉ ያሉ የበግ ለምድ የለበሱ ሐሰተኞች ናቸው። ግን ተኩላዎች ናቸው፣ ግን ነጣቂዎች ናቸው። ተኩላዎች እኮ ናቸው፣ ነጣቂዎች እኮ ናቸው። ይደንቃል። እነዚህ ናቸው። እነዚህ ግን ጌታ ሆይ ጌታ ሆይ ይላሉ። ጌታ ሆይ እኔን ይቅር በለኝ፣ ጌታ ሆይ ለመንግሥትህ አብቃኝ። ከዚያ ዘወር ብለው ግን ይነክሳሉ፣ ሰዎችን ይነክሳሉ፣ እውነተኞችን ይነክሳሉ፣ እውነተኞችን ያሳድዳሉ። ብያችኋለሁ፣ ቅድምም እንዳልኳችሁ አሁንም እደግመዋለሁ። አየው፣ እግዚአብሔር በፈጠራት ምድር ማንም እንዳይኖር መከልከል ይፈልጋሉ። አደለም መኖርማ ከባድ ነው። እሺ መኖሩ ይቅርና መቀበር እንኳን የኛ ነው ይሉሃል ምድሪቱን። ያየው ለመቀበር የኛ ነው። እሱ አይቀበርም፣ እሷ አትቀበርም፣ እነሱ አይቀበሩም፣ ምድሪቷ የኛ ናት ይሉሃል። እስከዚህ ደርሷል ድንቁርናው፣ እስከዚህ ደርሷል ሐሰተኝነቱ፣ እስከዚህ ደርሷል በጭካኔ ተሞልቶ። ሐሰት ጨካኝ ያደርጋል፣ እውነት ግን ያራራል። እውነት ማረጋገጫው እኮ ነው። እውነት እኮ ፍቅር ነው። እውነት እኮ ርኅራኄ ነው። እውነት እኮ ቸርነት ነው። ሐሰት ግን ጭካኔ ነው። በጭካኔ በስስት መሞላት ነው። የሐሰት ማረጋገጫዎች ናቸው። መስገብገብ ነው። ሐሰተኞች ስግብግቦች ናቸው። ነገር ግን ስግብግብነታቸው አይታወቅም። አያችሁት? አይታወቅም። ለምን? አታላዮች ናቸው። ለምን? ሐሰተኞች ናቸው። በማን ስም ይመጣሉ? በኢየሱስ ስም። ስግብግብነታቸውን፣ ባዶነታቸውን፣ ጓዳቸውን ለመሙላት በኢየሱስ ስም ይንቀሳቀሳሉ። የኢየሱስ ነኝ፣ የኢየሱስ አገልጋይ ነኝ ብለው ነው የሚቀርቡህ፣ ግን አይደሉም። ስለዚህ አንተ በክርስቶስ ኢየሱስ ማን ትባላለህ? የትኛው ነህ? ከሐሰተኞች ጎራ ወይስ ከእውነተኞች ጎራ? ከአሳዳጆች ጎራ ወይስ ከተሰዳጆች ጎራ? ከየትኞቹ ነህ? ከአሳዳጆች ወይስ ከተሰዳጆች? ግን አሳዳጅም ተሰዳጅም በኢየሱስ ስም ነው። አሳዳጅም በኢየሱስ ስም ነው የሚለው፣ ተሰዳጅም በኢየሱስ ስም ነው የሚለው። የሌላውን ቤት እያቃጠሉ በኢየሱስ ስም የሚሉ ሰዎች አይቼ ነበር በአንድ ወቅትና፣ መቼም ጉድ ነው። በኢየሱስ ስም እያሉና እየዘመሩ እየጨፈሩ ቤት ያቃጥላሉ። ጉድ እኮ ነው። ይህ ታሪከኛ ትውልድ ነው። እግዚአብሔር ማስተዋሉን ይስጣችሁ፣ የምታስቡበት ልብ ይስጣችሁ። ይህን እላለሁ። ጊዜያችሁን ደግሞ ለማሰብ ተጠቀሙት። ጊዜያችሁን ለማስተዋል ተጠቀሙት። ክብሩ ለኢየሱስ ይሁን። አሜን።